በዚህ ምድር ላይ የዓለማችን ምርጥ የተባሉ የኮምፒውተር ሊቃውንት፣ ታዋቂ ምስጢር ፈታሾችና የደህንነት ተቋማት እንኳ ሊያነቡት ያልቻሉ አንድ ምስጢራዊ መጽሐፍ እንዳለ ያውቃሉ? አዎ፣ መጽሐፉ በእጃችን ይገኛል። ገጾችን ማገላበጥ እንችላለን። በውስጡ ያሉትን ስዕሎችን ማየት እንችላለን። ነገር ግን እስካሁን በምድር ላይ የተፈጠረ አንድም የሰው ልጅ በውስጡ የተጻፈውን ነጠላ አረፍተ ነገር ማንበብ አልቻለም። ዛሬ በድብቅ ዓለም ቻናላችን ከሌላ ዓለም የመጣ ነው የሚባለውን የዓለማችን ትልቁ ምስጢር ዘ ቮይኒች ማኑስክሪፕትን ይዘን ቀርበናል። ታሪኩ የሚጀምረው በ1912 ዓ.ም ነው። ዊልፍሪድ ቮይኒች የተባለ አንድ መጽሐፍ አከፋፋይ በጣሊያን አገር በሚገኝ አንድ ጥንታዊ ገዳም ውስጥ በሳጥን የተቆለፈ አሮጌ መጽሐፍትን ሲያይ ይህንን እንግዳ መጽሐፍ ያገኘዋል። መጽሐፉ 240 ገጾች ያሉት ሲሆን የተጻፈውም ከተራ ወረቀት ሳይሆን ከእንስሳት ቆዳ የተዘጋጀ ጠንካራ ገጽ ላይ ነበር። ሳይንቲስቶች በካርቦን ምርመራ እንዳረጋገጡት መጽሐፉ የተጻፈው በ15ኛው ክፍለ ዘመን በ1400ዎቹ መጀመሪያ ላይ ነው። ነገር ግን ትልቁ ድንጋጤ የተጀመረው መጽሐፉን ለመክፈት ሲሞክሩ ነበር። መጽሐፉን ልዩ የሚያደርገው በውስጡ ያሉት ስዕሎችና ጽሑፎች ናቸው። መጽሐፉ በሦስት ዋና ዋና ክፍሎች የተከፈለ ይመስላል። አንደኛ፣ በምድር ላይ የሌሉ እፅዋት። በዚህ ክፍል ውስጥ በመቶዎች የሚቆጠሩ የእፅዋትና የሳሮች ስዕሎች አሉ። ነገር ግን የሚገርመው የዓለማችን ሳይንቲስቶች ስዕሎቹን ደጋግመው ቢመረምሩም በመጽሐፉ ውስጥ ከተሳሉት እፅዋት መካከል አንድም እንኳ በዚህ ምድር ላይ የማይገኙ መሆናቸውን አረጋግጠዋል። ልክ እንደ ስፌት ከተለያየ እፅዋት የተቀጣጠሉ ይመስላሉ። ሁለተኛ፣ የኮከብ ቆጠራና ሰማያዊ አካላት። ይህ ክፍል ደግሞ የጠፈርን ምስጢር የያዘ ይመስላል። በውስጡ በርካታ የክበብ ቅርጽ ያላቸው ገበታዎች፣ ፀሐይ፣ ጨረቃና ከዋክብት ተስለዋል። ነገር ግን የተሳሉት የከዋክብት ስብስቦች እኛ ሰማይ ላይ ከምናያቸው ጋር ሙሉ በሙሉ የማይገናኙ ከመሆናቸውም በላይ በእያንዳንዱ ገበታ ዙሪያ እንግዳ የሆኑ ትናንሽ ሴቶች በክበብ ቆመው ይታያሉ። ሦስተኛው፣ እንግዳው የሴቶች ገንዳ። ይህ ክፍል ከሁሉም በላይ ግራ የሚያጋባ ነው። በርካታ እርቃናቸውን የሆኑ ሴቶች በተወሳሰቡ ቱቦዎችና ቦዮች በተገናኙ ኩሬዎች ወይም አረንጓዴ ፈሳሽ ባላቸው ገንዳዎች ውስጥ ተቀምጠው ይታያሉ። ሳይንቲስቶች ይህ ክፍል ስለ ሰው ልጅ መራባት ወይም ስለ ሕይወት ምስጢር የሚያሳይ መመሪያ ሊሆን ይችላል ብለው ይገምታሉ። ሊፈታ ያልቻለው ኮድ። ይህ መጽሐፍ የተጻፈው ከግራ ወደ ቀኝ ነው። ፊደላቱ በጣም ውብና ያለምንም ስህተት የተጻፉ ናቸው። በሁለተኛው የዓለም ጦርነት ወቅት የናዚዎችን ምስጢራዊ ኮድ የሰበሩት የዓለማችን ምርጥ የክሪፕቶግራፊ ሊቃውንት፣ አልፎ ተርፎም የኤፍቢአይ ሳይንቲስቶች ይህንን መጽሐፍ ለማንበብ ዕድሜያቸውን ሙሉ ጥረዋል፣ ነገር ግን አልቻሉም። ቋንቋው የራስ የሆነ ሰዋስውና ስርዓት አለው። ማለትም ዝም ብሎ የተፈጠረ እብደት አይደለም። ነገር ግን በምድር ላይ ካሉ ቋንቋዎች ሁሉ ሙሉ በሙሉ የተለየ ነው። ይሄ ነው እንግዲህ ሰዎችን ይህ መጽሐፍ ከሌላ ዓለም ወይም ከባዕዳን የመጣ ነው ወደሚል ጥርጣሬ ከተታቸው። ታዲያ ይህ መጽሐፍ ምንድን ነው? ሦስት ዋና ዋና ግምቶች አሉ። አንደኛ፣ የኤሌን መመሪያ። አንዳንዶቹ መጽሐፉ በምድር ላይ ተከስክሰው ለነበሩ ከሌላ ፕላኔት ለመጡ ፍጥረታት የተዘጋጀ የሕክምና ወይም የእጽዋት መመሪያ ነው ይላሉ። ሁለተኛ፣ የአልኬሚስቶች ምስጢር። በዚያ ዘመን የነበሩ ሳይንቲስቶች የሞቱ ሰዎችን ለማስነሳት ወይም እርሳስን ወደ ወርቅ ለመቀየር የሰሩትና እንዳይሰረቅባቸው በምስጢር ኮድ የሸሸጉት ነው ተብሎ ይታመናል። ሦስተኛ፣ የዓለማችን ትልቁ ማታለያ። መጽሐፉን ቮይኒች ራሱ ሰዎችን አታሎ በብዙ ገንዘብ ለመሸጥ የፈጠረው ድራማ ነው የሚሉም አሉ። ነገር ግን የቆዳው ዕድሜ ከ1400ዎቹ መሆኑ ይህንን ውድቅ ያደርገዋል። ዛሬ ላይ ይህ መጽሐፍ በአሜሪካው የል ዩኒቨርሲቲ በጥብቅ ጥበቃ ውስጥ ይገኛል። ዲጂታል ገጾቹ በኢንተርኔት ላይ ቢለቀቁም አሁንም ድረስ ምስጢሩ እንደተጠበቀ ነው። እናንተስ ምን ታስባላችሁ? ይህ መጽሐፍ በእርግጥ ከሌላ ዓለም የመጣ ነው ወይስ የሰው ልጅ ሊደርስበት ያልቻለው ጥንታዊ ጥበብ? ሐሳባችሁን ኮሜንት ላይ አስገቡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ የድብቅ ዓለም ታሪክ እስክንገናኝ ቻው።